بسم الله الرحمن الرحيم السلام عليكم ورحمة الله وبركاته وديات سابا ቻናል ተከታታዮች ዛሬ እስራኤልና ሚራጅ የተሰኘ ሻጥር ያለ ጽሁፍ ይዘንላችሁ መጥተናል። አብራችሁን ቆዩ። ሙስሊሞች በየአመቱ አንድ ታላቅ ነብያዊ ክስተት ያሳልፋሉ። አላህ Subhanahu Wa Ta'ala በተከበረው ቁርአን ውስጥ ታሪካዊነቱን ዘግቧል። ከዛም አልፎ ክስተቱን የቁርአን ምዕራፍ መሰየሚያ አድርጎታል። ያ ክስተት የኢስራኤልና ሚራጅ ሌሊት በመባል ይታወቃል። 27ኛው የረጀብ ሌሊት ላይ ነበር የተአምራዊ ጉዞ የተደረገው። ኢስራእ ማለት በየብስ የተደረገ የየብስ ጉዞ ነው። አላህ Subhanahu Wa Ta'ala ታላቁን ነብይ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ከመካ ወደ ቤተል መቅዲስ ከመስጂድል ሐረም ወደ መስጂድል አቅሳ እንዲጓዙ ያስቻለበት ነው። ሚራጅ ማለት ከምድር ወደ ሰማይ የተደረገ የህዋ ጉዞ ነው። የጉዞ መነሻ ቤተል መቅደስ ሆኖ ወደ ሰማይ ሰማያት የተደረገ እርግታ ነው። ይህንን መዳረሻ የሰው ልጅ ኮቴ ረክጦት አያውቅም። ሲድረተል ሙንተሃ ይሰኛል። የጉዞ መዳረሻ ምንነቱን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። እነኚህ ሁለት ጉዞዎች በነብዩ ሰለላሁ ዐለይሂ ወሰለም ህይወትና በመካ ዳዕዋቸው ላይ ወሳኝ እርከኖች ናቸው። ከመካ ቁረይሾች አይነቱ የበዛ መከራን ካሳለፉ በኋላ ምናልባት ሰቂፍ የተባሉ የጧይፍ ጎሳዎች ዘንድ ተቀባይነትን የማግኘት ተስፋን ሰንቀው ወደ ጧይፍ አመሩ። ዳሩ ግን አስከፊ መልስ ነበር የጠበቃቸው። ቂላቂሎቻቸውን ሰባሰቡባቸው፣ ባሮቻቸውን አዘዙባቸው፣ በህፃኖቻቸው ድንጋይ አስወረወሩባቸው። የረሱል ሰለላሁ ዐለይሂ ወሰለም እግር በደም ተጠመቀ። አገልጋያቸው ዘይድ ብን ሐሪስ ረዲየላሁ አንሁ የሚወረወሩ ድንጋዮች እርሱ ላይ እንዲዘንቡ ይጥራል። የረሱልን ሰለላሁ ዐለይሂ ወሰለም ስቃይ ይቀንስ ዘንድ ይረባረባል። የራሱ ቀል በርካታ ቦታ ላይ ተፈነካከተ። በሰውነቱ ላይ የሚፈሰው ደም ጫማውን አራሰው። ረሱል ሰለላሁ ዐለይሂ ወሰለም እግራቸው በደም ተጠምቆ ከጧይፍ ወጡ። ከሚዘንብባቸው የድንጋይ ናዳ የበለጠ ልባቸውን ያደማው የሰነዝሩባቸው የነበሩ የንቀትና የስድብ ቃላት ነበር። ለዚህም ነበር እንዲህ ብለው ዱዓ ማድረጋቸው። ጌታዬ ሆይ የኃይሌን መድከም የመላእክት ማነስና ሰዎች ዘንድ የደረሰብኝን ንቀት ላንተ አቤት እላለሁ። አንተ የአዛኞች ሁሉ አዛኝ፣ አንተ የደካሞች ጌታ፣ አንተ የኔ ጌታ ለማን ትተወኛለህ? ለሩቁ አጥቂ ትሰጠኝ ወይንም በጠላት እጅ ላይ ትጥለኝ። በኔ ላይ ተቆጥተህብኝ ካልሆነ በሚደርስብኝ ሁሉ ግድ የለኝም። ነገር ግን እኔን ደህና ማድረግህ ለኔ የሰፋ ነው። ጨለማዎችን ባበራው በአንተ ብርሃን የቅርቢቱም ይሁን የመጪውን ዓለም ያሳመረ በሆነው ያንተ ብርሃን እጠበቃለሁ። ቁጣህ እንዳይወርድብኝ ወይም ጥላቻህ እንዳይሰፍርብኝ። ይሄኔ አላህ Subhanahu Wa Ta'ala የተራራን መላእክት ወደ ረሱል ሰለላሁ ዐለይሂ ወሰለም ላከ። ይሄኔ አላህ Subhanahu Wa Ta'ala የተራራን መላእክት ወደ ረሱል ሰለላሁ ዐለይሂ ወሰለም ላከ። አንተ ሙሐመድ ሆይ ሁለቱን ተራራዎች በእነርሱ ላይ እንዳላተን ፍላጎትህ ከሆነ አደርገዋለሁ አላቸው። አዛኙ ነብይም ሰለላሁ ዐለይሂ ወሰለም ይህንን ተቃወሙ። እንዲህም አሉ፣ ካብራካቸው እርሱን በብቸኝነት ያለማጋራት የሚያመልኩ ልጆችን አላህ Subhanahu Wa Ta'ala እንደሚያመጣ ተስፋ አደርጋለሁ አሉና ይህንን ዱዓ አስከተሉ። ጌታዬ ሆይ የሚሰሩትን አያውቁምና ወደ ትክክለኛው ጎዳና ምራቸው። ከዚህ ክስተት በኋላ ነበር የኢስራኤልና ሚራጅ ጉዞ እውን የሆነው። የደረሰባቸውን መከራ ይረሱ፣ ስቃያቸውን ያስታግሱ ዘንድ ይህ ተአምራዊ ጉዞ ሆነ። የምድር ቤት ሰዎች እንደማይቀበሉህ ሊነግሩህ በድንጋይ ቢወግሩህ የሰማዩ ቤት አቀባበል ከፍ ያለ ነው እንደማለት ነው። እነኚህ ሰዎች ሀገራቸውን ቢከለክሉ ታላቁ አላህ Subhanahu Wa Ta'ala ያስተናግደሃል፣ አንቢያዎች ይከተሉሃል፣ ኢማማቸውም ትሆናለህ የሚል መልእክት ነበረው። ይህ በርግጥም ለደረሰባቸው መከራ ማካካሻና አላህ ዘንድ ያላቸውን ልቅና መጨመሪያ ነበር። በተጨማሪም ከሂጅራ በኋላ ላለው ወሳኝ እርከን እያዘጋጃቸው ነበር። ከሂጅራ በኋላ የዳዕዋ ህይወቱ ከባድ የትጥቅ ትግልንም ያካተተ ነበርና አረቦቹ በሙሉ በረሱል ሰለላሁ ዐለይሂ ወሰለም ላይ አንድ ግንባር የሚፈጥሩበት ጊዜ ነው። የተለያዩ ተቀናቃኝ ግንባሮች አንድነት ፈጥረው የረሱልን ዳዕዋ ሊያጠፉ የሚነሱበት ወቅት ነው። አረቢያ ደሴት ያለው ባዕድ አምላኪዎች በአንድ በኩል፣ እሳት አምላኪ መጁሳዎች በሌላ በኩል አላህ Subhanahu Wa Ta'ala ያወረደውን መጽሐፍ በመለወጥና ቃል ኪዳን በማፍረስ የሚታወቁት ሸፍጠኛ ይሁዶችም በአንድ ግንባር ተሰልፈዋል። ኢንጂልን የለወጡና ተውሂድን ከጣዖታዊነት ጋር የቀላቀሉ ክርስቲያኖችም በሮማ ቤዛንታይን አዝማችነት አንድ ግንባር ናቸው።
ታዲያ ለዚህ ትልቅ ትግል ረሱል ሰለላሁ ዐለይሂ ወሰለም መዘጋጀት ነበረባቸው። ዝግጅቱ እነዚህን ሁሉ ኃያላት በጽናት መጋፈጥ የሚያስችል መሆን ነበረበት። ረሱል ሰለላሁ ዐለይሂ ወሰለም እነኚህን ኃያላት በአናሳ ቁጥርና እዚህ ግባ በማይል ዝግጅት መጋፈጥ አይቀራቸውም። እናም አላህ ሱብሓነሁ ወተዓላ የምድርንም የሰማያትንም ተአምራት ያሳያቸው ዘንድ ፈለገ። بسم الله الرحمن الرحيم سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير ያ ባሪያውን ከተከበረ መስጊድ ወደዚያ ዙሪያውን ወደ ባረከው ወደ ሩቁ መስጊድ በሌሊት ውስጥ ያስኬደው ጌታ ጥራት ይገባው። ከተአምራቶቻችን ልናሳየው አስኬድ ነው። እነሆ እርሱ አላህ ሰሚም ተመልካችም ነው። አልኢስራ 17:1 በዚህ ፍጥረት ዓለም ውስጥ ያለን ተአምር ይመለከቱ ዘንድ ረሱል ሰለላሁ ዐለይሂ ወሰለም በምድር ብቻ ሳይገታ በሰማያትም ያለን አስደናቂ ተአምራት ይመለከቱ ዘንድ የነጅም ምዕራፍ ላይም ይህንን የሰማይ ተአምራትን አስመልክቶ አላህ ሱብሓነሁ ወተዓላ እንዲህ ይላል። بسم الله الرحمن الرحيم ما زاغ البصر وما طغى ولقد رأى من آيات ربه الكبرى አይኑ ካየው አልተዘነበለም ወሰንም አላለፈም ከጌታው ተአምራቶች ታላላቆቹን በርግጥ አየ። አነጅም 53 ከ17 እስከ 18 የረሱል ሰለላሁ ዐለይሂ ወሰለም ልብ ይጠንክር፣ ጥንካሬያቸው ይታደስ፣ ሞራላቸው ይገንባና የክህደትን ማዕበል ከሁሉም አቅጣጫ መመከት ይችሉ ዘንድ ከታላቅ ተአምራቶቹ አሳያቸው። ኢስራና ሚራጅ ለረሱል ሰለላሁ ዐለይሂ ወሰለም ልቅና የተዘጋጀ ጉዞ ነበር። በመካም ሆነ በጣኢፍ ህዝባቸው ያደረሰባቸውን ስቃይ ማስረሻና መንፈሳቸውን ማደሻ ነበር። ከዚህ ሁሉ በተጨማሪ አንድ ትልቅ ኃላፊነትም የተረከቡበት ጉዞ ነበር። ያ ኃላፊነትም ለወደፊት በነበራቸው ይሁን በተከታይ ሙስሊሞች ህይወት ላይ ከባድ ተጽዕኖ የሚኖረው ግዙፍ ኃላፊነት ነበር። ሰላት በዚህ ታላቅ ሌሊት አላህ ሱብሓነሁ ወተዓላ ሰላትን ግዴታ አደረገ። የአላህ ፍላጎቱ ነበር ወደ ሰዎች አምባሳደር የሆነውን ታላቅ ሰው መጥራት። ሙሐመድ ሰለላሁ ዐለይሂ ወሰለም በሌሊት ጉዞ ከተከበረው ከአላህ ሱብሓነሁ ወተዓላ ቤት መስጂድል ሐረም ወደ መስጂድል አቅሳ ከዛም ሰማያትን አቋርጠው ሲድረቱል ሙንተሃን ረገጡ። ይህ ጉዞ የኃላፊነቱን ክብደት ያሳያል። ሰላት ግዴታ ተደረገ። ሰላት በሙስሊም ግለሰብና ማህበረሰብ ዘንድ ሊኖረው የሚገባውን ትኩረትና ክብደት አመላካች ነበር። ይህቺ ስግደት ወይም ሰላት አንድ ባሪያ ከጌታው ጋር የሚገናኝበት ቀጠሮ ነች። ሰላት የተደነገገው 50 የሰላት ወቅቶች ሆኖ ነው። በወንድማቸው ነብዩላህ ሙሳ አለይሂ ሰላም ምክር እየተመላለሱ ወደ 5 ወቅት አስቀነሱት። የአላህ እዝነቱ ሰፊ ነውና በተግባር 5 በአጅር ግን 50 ሰላት ያክል ሆኑ። የተደነገጉት 5 ወቅት ሰላቶች በሌላ መልኩ አንድ ሰው ከአንድ ጉዞ መልስ ስጦታ ይዞ እንደሚመለሰው አዛኙም ነብይ ሰለላሁ ዐለይሂ ወሰለም ከዚህ ተአምራዊ ጉዞ መልስ ለኡመቶቻቸው ሰላትን ሀዲያ ይዘው መጡ። ሰላት ለሁሉም ሙስሊም ከረሱል ሰለላሁ ዐለይሂ ወሰለም የተከበረ ሀዲያ እንደማለት ነው። ይቺ ታላቅ ሀዲያ አንድ ሙስሊም የተላቀውን ጌታውን ይገዛበታል፣ የመንፈስ እርካታንም ይጎናጸፍበታል፣ ውስጡን ያጸዳበታል፣ የዱንያ ጭንቀቱን ያስወግድበታል። በእርግጥም ከርሷ አረፍትን ያገኛል፣ ስክነት ውስጥ ይሆናል። ሰላትን ስናስብ ምን ጊዜ መስጂድል አቅሳ እናስታውሳለን። ያ የመጀመሪያው ሙስሊሞች ቂብላ ነው። ረሱል ሰለላሁ ዐለይሂ ወሰለም ከተላኩ ጀምሮ ለ3 አመታት ወደሱ ዞረው ሰግደዋል። ከዛም ፊታቸውን ወደ ካዕባ ያዞሩ ዘንድ አላህ አዟቸዋል። فولي وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره ስለዚህ ፍትህን ወደ ተከበረው መስጊድ ወደ ካዕባ አቅጣጫ አዙር። የትም ስፍራ ብትሆኑም ስትሰግዱ ፊቶቻችሁን ወደሱ አቅጣጫ አዙሩ። አልበቀራ 2:144 ውድ አድማጮቻችን የዛሬው ፕሮግራም ይሄን ይመስል ነበር። ቀጣዩን ክፍል በነገው ዕለት ይዘን የምንመጣ ይሆናል። እስከዛው ያራህማን ሰላም ከናንተ ጋር ይሁን።